ያሹ ካልካይ ቀር አይፈራም ስትል ብዙ ስቃይና መከራ አይቷል ዲጃሹ። በምድር ላይ ያለን የመከራ ጥግ በአጠቃላይ አይቷል እና ስቃይን መከራን መናገር ይችላል በዚህ ጉዳይ ላይ። ምክንያቱም ማን ይናገር ነውና ተረቱምና ምን አሁን ለምሳሌ ያሹ በህይወትህ በዚህ አጭር ህይወትህ ስቃይ አይቷል ሲባል ምን አይተሃል? ያው በወታደርም ሆኜ ሲቪልም ሆኜ አሁን ባለው ሁኔታ በዚህ በሴፍ ሾው እና እንድጠራህ እንድጋብዝህ ፈልጋለሁ። ሙሉ ኃላፊነቱ ራሴ ልወሰድና መቀሌ እኔ ልጋብዝህ። እዛ ያለው ጦርነቱ ለማንም አልጠቀመም። በጦርነቱ በጣም ብዙ ነገር ወድመዋል። ብዙ ተማሪዎች በጣም አብዛኛው ቻሪቲ ላይ እየሰራሁ ነኝ ያለሁት ሀገራችን የሚጠቅም ላይ ህዝባችን ላይ እየሰራሁ ነኝ እና ጦርነትም ላይ እዛ ተመትቻለሁ። ሄድም ምናምን አለኝ ሄድ እግርም እስኮጃ አለኝ እስካሁን አልታከምኩም። በዚህ ጦርነትም ሁለት ወንድሞች ያጥቻለሁ እና በህይወቴ ብዙ ነገር አይቻለሁ። ከዛ በጣም የባሰ ግን አሁን በእኛ ክልል በትግራይ ክልል የማየው ህዝባችን በዚህ በረሃብ በችግር ምናምን በጣም ትናንሽ ልጆች ትምህርት አቋርጠው ምግብ ባለመኖሩ ወደ ትምህርት ቤት አይሄዱም። 5-6 ትምህርት ቤቶች አሉ። ሪኮመንድ ላደርግህ እችላለሁ። ሄደህ በአይንህ ማየት ትችላለህ። የገበሬ ልጆች ናቸው። ምግብ ስለሌላቸው ትምህርት ቤት አይሄዱም። ፕሮጀክት ጀምረን ነበር። ምሳ እያን በየትምህርት ቤቱ እየዘሩን ከሰዎች እየሰበሰብን ልጆቹ ምሳ ይበሉና አንድ ምሳ ሰዓት ይበሉና ትምህርታቸውን እንዲቀጥሉ እያን በ5 ትምህርት ቤት ጀምረን ነበርና በህይወቴ ብዙ ነገር አይቻለሁ። ግን የምትወደው ህዝብ እንደዚህ ሲሆን እኛ አካባቢ ብቻ ሳይሆን ሌላ ቦታ ሌላ ክልሎችም ያሉ ህዝቦች በረሃብ በችግር ማለፍ ያለባቸውም እሱን መናገር ነው። እያየሁ ነበረ የበጎ አድራጎት ስራዎች ላይ ትሳተፋለህ ማለት በስምህ የበጎ አድራጎት ድርጅት አለ ወይንስ በጦርነቱ የተጎዱትን ቤተሰባቸውን ያጡ ታዳጊዎችን ሰብስቦ የመመገብ ስራ ነው የምትሰራው? አዎ እንደዛ ነው የምሰራው። ከየት ታመጣለህ ምግቡ? አብዛኛው በቃ ሰዎች ለምናለው አሁን እዚህ ቄስ ናቸው ሽማግሌዎች ናቸው ከቀያቸው የተማዛበሉ አሉም እዛ በጦርነቱም የተጎዱ ናቸው አብዛኛዎቹ። እናትና አባታቸው የማያውቁ ልጆችም አሉ አንድ ላይ የተሰበሰቡ በቃ ከህዝቡ ላይ የለመን እነሱ አግዛቸዋለሁ። ግን አሁን በጣም እኔም የሕክምና ችግር ስላለብኝ መድረስ አልቻልኩም። ቢደርስልኝ የትግራይ ህዝብም አግዤ ሌላም ያለው ክልል በዚህ የተጎዳ የተቸገረ ብረዳ በጣም ትላልቅ የሆኑ ድርጅቶች ቢኖሩ ብዙ መስራት እችላለሁ ብዬ አስባለሁ። የቻሪቲ ነገር ታውቀዋለህ አንተም መቄዶንያ ላይ እያየሁ ነበር። በጣም ጥሩ ስራ ነው የሰራኸው። እዛም የትግራይ ልጆች ሊኖሩ ይችላሉ እዛ መቄዶንያም ላይ አሉ። አዎ እና በጣም ጥሩ ስራ ነው የሰራኸው። በዛ አጋጣሚ ላመሰግንህ እወዳለሁ። ቻሪቲ ላይ ነው እየሰራሃለኝ። እኔ አንድ እናት በረሃብ እንዳትሞት አንድ ህፃን አብዛኛው አሁን ህፃኖች ላይ መስራት ነው ያለብን ይመስለኛል። የተሻለ ሀገር እንድትኖር ህፃናት ላይ ነው መስራት ያለብን። ተረካቢዎችም እነሱ ነው እና እዛ ላይ እየሰራን ከህዝብ እያወጣን የሆነ ቮለንተሪ የሆኑ ሰዎችም እያገዙን ከኢትዮጵያም የመጡ የሚያግዙን ከተለያየ ክልሎች በስልክ እየደወሉ አይዛችሁ እያሉ የሚያግዙን አሉ። ልጋብዝህና መቀሌ ምጣ። እኔ ሁሉም ነገር በእኔ ኃላፊነት ከመመለከተው ጋር ሆኜ ምጣና ልጆቹም ያቸው ከተለያየ ቦታዎች ነው ያሉት ወላጅ የሌላቸው አሉት መነጋገር እንችላለን ማለት ነው። ያው እንግዲህ ስሙን መልካም ስሙን ለበጎ ስራ ያዋለ
ሙዚቃን ብቻ ሳይሆን የበጎ አድራጎት ስራዎችን አብሮ የሚሰራ ልበቅና በጣም ተወዳጅ ዲጄ ነው። ዲጄ አሹን አለማመስገን ንፉግነት ነው። ትልበራችሁ አንተ ከጎኔ ትቀመጥ እንጀራ አይቀርብም